እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ቤተሰቦች። እንዴት ናችሁ? ደህና ናችሁ? አይ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እንዴት ናችሁ? እንግዲህ እንኳን ደስ ያላችሁ። ዛሬ ደግሞ አዲስ ነገር አለ። ምንድን ነው ካላችሁኝ ማለት ነው ውብዬና ናሂ ታርቋል። ደስ የሚለው ነገር እግዚአብሔርን በጣም ነው ደስ የሚለው። በጣም ደስ ብሎኛል። እንኳን ደስ አላችሁ። ስለ እነሱ የተጨነቃችሁ ስለ እነሱ ስታስቡ የነበራችሁ ማለት ነው እንኳን ደስ አላችሁ። በጣም ደስ ብሎኛል እኔ በበኩሌ ማለት ነው። ውብዬ ውሸቴ ነው፣ እሱ ጓደኛዬ ነው፣ ወንድሜ ነው ስትል እግዚአብሔር ነው የምላችሁ። በጣም ደስ ብሎኝ ነበር። በጣም ነው የሚያስጨንቀው። በተለይ አራስ ናት። አስቡ እንግዲህ 2 ልጆች አላችሁ። እዚህ ላይ ሲለያዩ በጣም ነው የሚያሳዝነው። እሱም ሌላ ትዳር ሊሆን አይችልም። እሷም መቼም አታረጉም። እግዚአብሔርን መቼም አታረጉም። ውብዬ ደግሞ በጣም አስተዋይ ናት። በጣም ማለት ነው እግዚአብሔርን ከዩቱበሮቹ አንደኛ ናት እሷ። እውነቴን ነው የምላችሁ። በጣም አስተዋይ ልጅ ናት። ሰውን የምታከብር፣ ሰውን የምትወድ፣ ቤተሰቡን እንደምታከብረው እግዚአብሔርን የእሱን ቤተሰብ ማለት ነው። እና በጣም ነው ደስ የሚለው። በጣም ደስ ብሎኛል። ሁሉም ነገር እንኳን ደስ አላችሁ፣ እንኳን ደስ አለን። ናሂ እንኳን ደስ አለክ፣ ውብዬም እንኳን ደስ አለሽ፣ ቤተሰቦቼ እንኳን ደስ አላችሁ እናንተ በእውነት። እና በፊት ሲጣሉ ነበር፣ አሁን ግን ሰላም ሆኗል። ፈጣሪም የሚወደው ሰላም ነው እና ታርቆ አንድ ቤት ውስጥ ገብቷል ዛሬ። በጣም ደስ በሚለው ነገር ማለት ነው። እኔ ግን በእውነት በጣም ደስ ብሎኛል። ቃላት ያጥረኛል። እንዴት ልገልጹ እንደምችል አላውቅምና እንኳን ደስ አላችሁ። ውብዬ ናሂ መቼም አይጣሉ፣ መቼም ሊለያዩ አይችሉም። ውብዬና ናሂ ወደፊት፣ በእውነት ወደፊት እና እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ናሂም ከዚህ በኋላ መንጠንቀቅ፣ ውብዬም እንደዛው። ውብዬ ምንም ልታረጉ አትችልም። እግዚአብሔርን በጣም ነው የምትወደው። ትዳሯን ስለምትፈልግ አደውን ሁሉ ነገር አድርጋ ይህን ሁሉ መስዋዕት ከፍላ እግዚአብሔርን እንትን የመለሰችው ማለት ነው እሱን። በእውነት በጣም አስተዋይ ናት። በጣም ማለት ነው ከምላችሁ በላይ በጣም ከዩቱበሮቹ እሷ አንደኛ ናት። ቅርታ አድርጉልኝና እግዚአብሔር ባለፈው ማየታችኋል ራሷ እኔ እሱ እንዲህ ሲያደርግ ማለት ነው በጣም የሚያናድደው። እንግዲህ ባላችሁ ሴት ልጅ ይዞ ቤታችሁ ሲመጣ እንዴት እንደሚያናድድ። እሷ ግን ትዕግስት አላት፣ ትዕግስተኛ ናት። ሁሉንም ውሃ ጠርጋ ቤተሰቦችን እያየች የእሱን ቤተሰብ እያከበረች ምንም ሳታረግ እዚህ ደርሳ ዛሬ ትዳሬን እፈልጋለሁ፣ ትዳሬ እንዲመለስ ይፈልጋለሁ ብላ ይህን ሁሉ መስዋዕት ከፍላ ስንት ነገር ስትባል እግዚአብሔርን ስንት ነገር ተብላለች። አሁን በዚህ ሰሞን ማለት ነው ስንት ነገር ስታረግ ያኔ ከዛ ልጅ ጋር ስትሆን ከወንድሟ ጓደኛ ነው ምንድነው እሱ ከነሱ ጋር ስትሆን አሁን በጣም ብዙ ነገር ተብላ ነበርና እንግዲህ ሴት ልጅ አስተዋይ ናት። ትዳርን የምትፈልግ ሴት ናት። እግዚአብሔርን ለትዳሯ ብላ መስዋዕት የከፈለችው ውብዬ ናት። ውብዬ እግዚአብሔርን ይገባሻል አንቺ እና እንኳን ደስ አላችሁ፣ እንኳን ደስ አለን ቤተሰቦቼ። ሰብስክራይብ አርጉኝ፣ ላይክም አርጉ፣ አበረታቱኝ። እስቲ በእውነት አበረታቱኝ። እህታችሁ አይደለም የመዳም ቅመም ነኝ፣ አሳድጉ እና እንኳን ደስ አላችሁ በድጋሚ። ውብዬ በጣም ደስ ብሎኛል። ናሂም እንደዛው። እንግዲህ ፈጣሪ ደግሞ እነ ሩታንና እነ አብርሽም ያስበው አምላካችን። እሱ የምሕረት አምላክ ነውና እሱ ያለው ነገር ምንም ሊቀር አይችልም። ሁሉም ነገር ይሆናል። አብርሽም ሩታም መቼም አይለያዩ፣ መቼም
ጥላታችሁ ይለያይ እንጂ እናንተ ወደፊት ፈጣሪ ይርዳችሁ ለሁሉም ነገር። ሩታ የማስብበት እና ይሄ ነው ቤተሰቦቼ። ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ።